ይናገራሉ። የጀሃነም ሰዎችም ወደ ጀሃነም ከገቡ በኋላ አላህ ለጀነት ሰዎች እንዲህ ሲል ያናግራቸዋል። ያ አህለል ጀና፣ እናንተ የጀነት ሰዎች ሆይ ሀል ቱሪዱነ ሸይአን አዚድኩም፣ ሌላ ከጀነት ሌላ ጸጋ እንድጨምርላቸው የምትፈልጉት ነገር አለ ይላቸዋል። ያ ረበና አለም ቱበይዱ ጁሃና፣ ጌታችን ሆይ ፊታችንን ብርሃናማ አላደረክልንም? አለም ተጅና ሚንና ከጀሃነም እሳት አላዳንከንምን? ወትድኺለል ጀነ፣ ጀነትን አላስገባህንምን? ከዚህ በላይ ምን ጸጋ ይኖራል ብለው ይናገራሉ። ከዚያ ከኔ ዘንድ ተጨማሪ ያላቸው ይላቸውና ثم يكشف الله الحجاب አሉ ሰለላሁ ዐለይሂ ወሰለም። ቅድም የነገርኳቸውን ብርሃናማ ግርዶሽ ከዚያም ያንን ብርሃናማ ግርዶሹን ይገልጠዋል። ፈየረውነሁ፣ ያዩታልም የጀነት ሰዎች። ከዚያ ነቢ ሰለላሁ ዐለይሂ ወሰለም የጀነት ሰዎች በጀነት ውስጥ የሚያገኙትን ጸጋና አላህን አይተው የሚያገኙትን ጸጋ አወዳድረው የትኛው እንደሚበልጥ ነገሩ። ብዙ ሰው የሚያስበው በጀነት ውስጥ ስንሄድ ጊዜ ስጋዊ ጸጋዎችን የምናገኛቸው እነዚያን ትልቅ ጸጋ አድርጎ ያስባል። ያ አይደለም። ያ ተጨማሪ ነው። ያ ትንሹ ነው። ከዚያ በላይ ይልቁንስ አላህን አይተን አላህን እየሰማን አላህን እያናገርን የምናገኘው ጸጋ ነው። ሰለላሁ ዐለይሂ ወሰለም ቀጥለው ምን አሉ? ፈወላሂ አሉ፣ በአላህ ስም እምላለሁኝ አሉ፣ ማ ኡዕጢየ አህለል ጀና አሐበ ኢለይሂም ሚነ ነظሪ ኢላ ወጅሂላሂል ከሪም። የጀነት ሰዎች ከተሰጡት ጸጋ በላይ በጀነት ውስጥ ከተሰጡት ጸጋ በላይ አላህን አይተው የሚያገኙት ጸጋ ይበልጣል። አላህ በቁርአን ላይ ይናገራል። በሱረቱ ተውባ ላይ ወዐደ አላሁ አለዚነ አመኑ ወዐሚሉ ሷሊሓቲ ጀናቲን ተጅሪ ሚን ተሕቲሃ አልአንሃር ወመሳኪነ ጠይበተን ፊ ጀናቲ ዐድን ወሪድዋኑ ሚነላሂ አክበር ይላል። ለእነዚያ ላመኑትና መልካም ለሰሩት ገነትን ጸጋ ቃል ይችላቸዋለሁ ካለ በኋላ ነገር ግን ከዚህ ከጸጋው በላይ የእኔ ውዴታ በላጭ ነው አለ። ስለዚህ በጀነት ውስጥ በቀጣዩ ዓለም ሙስሊሞች የሚያገኙት ትልቁ ጸጋ ምንድን ነው? አላህን ማየት፣ የአላህን ድምፅ መስማት፣ የአላህን ውዴታ መጎናጸፍ፣ ቸዋል አላህ እንደፈለጉ ማናገር፣ እርሱም ያናግራቸዋል። ይሄ ነው ትልቁ ጸጋ። ያኛው ትንሹ ጸጋ ነው። ቸዋል ያ መንፈሳዊ ህይወት ይቀጥላል። አላህን ማመስገን እንዳለ በጀነት ውስጥ ተገልጿል። አላህ ስብሓነሁ ወተዓላን ማወደስ እንዳለ ተገልጿል። دعواهم فيها سبحانك اللهم وتحيتهم فيها السلام وآخر دعواهم أن الحمد لله رب العالمين وقالوا الحمد لله الذي صدقنا وعده قالوا ون يقبالن قال ون ያደረገልን ያረጋገጠልን ጌታችን አምላካችን አላህ ምስጋና ይገባ እያሉ ያመሰግኑታል። وقيل الحمد لله رب العالمين ምስጋና ለዓለማቱ ጌታ ለአንተ ለአላህ ይገባ እያሉ ለዘላለም ያወድሱታል በጀነት ውስጥ። ስለዚህ ይሄን መንፈሳዊ ህይወት ከእርሱ ጋር ይቀጥላል። እና ምን ልላችሁ ነው ከዚህ ከሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም አይተዋል ወይስ? ያኛው ሐዲስ ዳይፍ ነው ማለት ነው። ወደ እሱ ልመጣ ነው። ሐዲሱ አይቱ ረቢ እምረተን ሐሰን ምናምን ያሉት ሐዲሱ ضعيف جبران ضعيف አለ شكرا وعلى فرض انه صحيح لو صحيح ببدل እንኳን ይደርስና አዳምጠኝ ወንድም። እሺ ያለ ዝም ብለው አንዳንድ ዑለሞች ዝም ብለው ስለሚያነሱት እንደ ሶሒህ ነው በሚለው ብንሄድ እንኳን በዚህ ጉዳይ ላይ አብዱላህ ብን አባስ እና እናታችን አይሻ ረዲየላሁ ዐንሃ የተናገሩታል። አብዱላህ ብን አባስ ሙሐመደን ቀድ ረአ ረበሁ ቢፉአዲሂ አለ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህን አይተዋል በልባቸው አለ። ልብ በሉ በአይናቸው አለ። የአይን እይታን ማንም ያየ የለም። ይፈቻል አይደለ? እናታችን አይሻ ምን አለች? መን ሐደሰኩም አነ ሙሐመድን ረአ ረበሁ ፈቀድ ከዘበ ወፍተራ አለች። ነቢዩ ሰለላሁ ዐለይሂ ወሰለም ጌታቸውን አላህን አይተዋል ብሎ የዘገበላቸው ያወራቸው ሰው ካለ ዋሽቷል አለች። እሷ እያለች ያለችው የአይን እይታ ሲሆን አልተጋጨም። ሐዲሱ የአብዱላህ ብን አባስም ሆነ የእናታችን አይሻ ንግግር እንዲጋጭ አይደለም። እርሷ ያለችው የአይን እይታ ነው እየገለጸች ነው። በአይኑ አይተዋል ያለ ካለ ይህ ዋሽቷል አለች። አብዱላህ ብን አባስ እንደዛ ነው። እና አብዱላህ ብን አባስ እያለ ያለው ደግሞ በልባቸው አይተዋል ማለት በህልም አይተዋል በሚለው ማለት ነው። ያንን እንደው እንደ ሶሒህ ነው በሚለው ብንወስደው እንኳን አላህ ስብሓነሁ ወተዓላ ረአይቱ ረቢ ያኒ ከሻቢን አምረት ልክ በወጣት ቅርጽ አየሁት ማለትና አላህ ወጣት ነው ማለት የተለያዩ ናቸው። ልብ በሉ ቦታ ላይ ይህን ሀዲስ ያመጡና አላህ ወንድ ነው ሲሉ ትሰሟቸዋላችሁ። አህባሾችም ክርስቲያኖች አላህ ወንድ ነው የሚል ቃል አሳየን፣ ችግር የለው የለም ሀዲስ ላይ እንደዛ የለም። በወጣት ቅርጽ መልክ አየሁት አሉት ነቢ ሰለላሁ ዐለይሂ ወሰለም የተባለው ሐዲሱን ደረጃውን ያሳያቸዋለሁ። ضعيف ነው እንደ ሶሒህ ነው በሚለው ብንሄድ እንኳን ማለት ነው። አላህ ወጣት ነው የሚላለው ወይ ሐዲሱ ላይ በፍጹም የለም። ታቻለ አይደለ? በዚህ ቅርጽ አየሁት ብሎ ነቢ ሰለላሁ ዐለይሂ ወሰለም ተናገሩ እንጂ እርሱ ራሱ ይህ ወጣት አላህ ነው ብሎ በፍጹም አልተናገሩም። ለኛ ይሄ ሁለተኛ የህልም እይታና የአይን እይታ ሰማይና ምድር ናቸው።
አላህ ስብሐነ ወተዓላ ያ በህልም የታየው እንደው ዑለሞች እንኳን ያለን የተቀበሉት ቢኖሩ ያ ራሱ አላህ ነው ማለት አይደለም ብለው ገልጸዋል። ሻቡን አምረድ የሚለውን ሐዲስ አሁን ላሳያችሁ። በወጣት ቅርጽ ምናምን እየተባለ የተገለጸውን ሐዲሱን ደረጃውን ላሳያችሁ። እሺ ጥያቄ ልከል ነው ገጠች ነው ታላቁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሰላም አለይኩም ሰላም ወረሕመቱላሂ ወበረካቱ። ኡስታዝ ሁሱ እንዴት ነህ? እንዴት ነው? ደህና ነህ ወይ? አልሐምዱሊላህ ሰላም ነው አለን አለን። አልሐምዱሊላህ ሰላም ነው። አልሐምዱሊላህ ከጊዜያት በኋላ ተገናኘን። በጣም ጠፍተሃል። የሆነ ክፍት ትልና እንደገና ትመጣለህ። አንዳንዴ ብቅ እላለሁ። ዱንያ አይደል የስራ ነገር ትጠፋለህ። እንደዚህ መርሐባሽ ልከታተል። ብዙ ጥያቄ ነበረኝ። ጥያቄ ያው እሺ ከይረድን ካለ አለ የተመልከተው ያው እነዚህ ጋር الحديث المذكور هو حديث أن الله شاب أمرج الله ወጣት ነው ምናምን ተብሎ የሚገለጸው حديث موضوع ያው እንደ ضعيف ደረጃ እንኳን አይደርስም። ضعيف ይሻላል። ضعيف ደረጃ አይደርስም። موضوع ማለት ውድቅ የሆነ ሐዲስ በነቢ ሰለላሁ ዐለይሂ ወሰለም ላይ የተቀጠፈ የተዋሸ ሐዲስ መክዙቡን ዐለ ነቢ ሰለላሁ ዐለይሂ ወሰለም በነቢዩ ሰለላሁ ዐለይሂ ወሰለም ላይ የተዋሸ የሆነ ሐዲስ ላ የصሕ ወላ የስቡት ዐን ነቢ ሰለላሁ ዐለይሂ ወሰለም ምንም ከነቢ ሰለላሁ ዐለይሂ ወሰለም አልተረጋገጠም፣ ከእርሳቸው የጸደቀም አይደለም። هو من الأحاديث التي يروجها بعض الفرق الضالة ጠማማ የሆኑ አንጃዎች የሚያሰራጩት የሆነ የውሸት ሐዲስ ነው። وهذا كفر وضلال ይህ ክህደት ነው፣ ጥመትም ነው ያለ ናክ ነው። እሺ አልታያቸውም እንደ ልጆች ታታቻል አልታያቸውም። አስገባቸው ልጆች እያስተጋባ ነው እንዴ? ወአለይኩም ሰላም ወረሕመቱላህ። ልጆች ምን ሆነ የሚቆራረጠው? ለምን ኮፒ ተደርጎ እስኪ ቪዲዮ ልዝጋው ከሱ ከሆነ አሁን ይሰማል። تسمعون كلامي ولا ይሰማል? ጥያቄሽ ምንድን ነው? የሆነ ልጅ ስምሽን ቀይሪ ዘቦ ማለት የጀሃነም ሰዎች ስም ነው እና ስምሽን ከዚህ በኋላ ቀይሪ ብሎኝ ነው። እውነቱን ነው እጠይቃለሁ ስለው ጠይቅ፣ ቁርአንና ሐዲስ ላይ አለ ዘቢባ እንጂ ዘቦ የሚባል ስም መጥፎ ስም ነው ብሎኝ ነው። ማን ነው እንደዛ? አላቅም ወላሂ በቲክቶክ ሜሴጅ ነው ማታ እንደዛ ብሎኝ ስቲል ድረስ አልተረጋጋውም። እንዴት ደግሞ ቤተሰቦቹ ናቸው ያወጡልኝ። ዘቦ ዘቢባ ሳይሆን ዘቦ ነው ብለው ያወጡት። ዝም በይው። ለማንኛውም ቁርአን ላይ ያለው ሰነድዑ ዘባንያ የሚለውን ይሆናል። የጀሃነም ሰዎች ስም አይደለም ሲጀመር። ዘባንያ ማለት ጠባቂዎች ማለት ነው። የጀሃነም ጠባቂዎች ለማለት ነው። እዚያ ቦታ ላይ ስማቸው አይደለም። ሰነድዑ አዘባንያ አይ ሑራስ እና የጀሃነም ጠባቂዎች የሚለው ነው እና ዘባንያ እንጂ ያ ደግሞ ዘቦ አይደለም።
እሺ እና ዘባንያ የሚለው ሲቆላመጥ ነው ዘቦ የተባለው እንዳይልሽ መልሰው ልጅ። ለማንኛውም ዘቦ የጀሃነም ሰዎች ስም ነው ወይም የጀሃነም ጠባቂዎች ስም ነው የሚል የቁርአን ሐዲስም ላይ ያለ ስህተት ነው። እሺ አመሰግናለሁ። ሌላ ደግሞ በድብቅ ኒካህ ለምሳሌ ቤተሰብ እንደማይፈቅዱላት ስለምታውቅ እሱ ያኔ ኦልሬዲ የእሷ ቤተሰቦች ያላወቁት ኒካህ ይቻላል? ላ ኒካህ ቢታሰረው በቤተሰብ ነው። አላህ ስብሐነ ወተዓላ በቁርአን ላይ ፈንኪሑሁነ ቢኢዝኒ አህሊሂን ይላል። ሴቶችን በቤተሰቦቻቸው ፈቃድ አግቧቸው ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ኒካሐ ኢላ ቢወልይን ወሻሂደይኒ ብለዋል። ኒካህ የለም በወልይና በሻሂዶች ካልሆነ በስተቀር አሉ። ወልይ ማለት አባት፣ አያት፣ ወንድም፣ አጎት፣ የቤተሰብ ክፍሎች እነዚህ ናቸው። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም አዩማ እምረአትን ነከሐት ቢገይሪ ወልይን ወሻሂደይኒ ፈኒካሑሃ ባጢል 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 ብላ ያለ ወልዮችና ያለ ሻሂድና ያለ ወልይ ኒካህ ያሰረች ሴት ሁሉ ኒካቷ ውድቅ ነው ውድቅ ነው ውድቅ ነው ብላ። ስለዚህ ሴት ልጅ በቤተሰብ ነው የምትገባው። እሺ እንደምናመሰግናለን። የመጨረሻ ጥያቄ ሰላት ቀዷ ሰላት ካለብን ሰላቱን ቀዷውን በሰዓቱ ለምሳሌ ፈጅር ቀዷ ካለብኝ ከዙሁርን ከሰገድኩኝ በኋላ ብሰግር ችግር አለ ወይስ ደግሞ ዙሁርን ከመስገደ በፊት ነው ቀዷውን ማስቀደም ያለብን? ሰውየው እንቅልፍን ተኝቶ የሱብሒ ሶላት ቢያልፈው በተነሳበት ሰዓት ወዲያው ይስገድ፣ የዙሁር ወቅት እስካልገባ ድረስ። ነቢያችን ሰለላሁ ዐለይሂ ወሰለም መን ነሲየ ሶላተን አው ናመ ዐንሃ ፈሊዩሰሊሃ ኢዛ ዘከረሃ አሉ። ሶላትን ረስቶ ያለፈበት ወይ በእንቅልፍ ምክንያት ያለፈበት ሰው በተነሳ ሰዓት ወዲያው ይስገድ አሉ። ነገር ግን ይህ ሰው የተነሳው የቀጣዩ ሶላት ጊዜ ገብቶ ከሆነስ የዛኔ መጀመሪያ ወቅቱ የገባበትን ሶላት ይሰግድና ከዚያ ያለፈውን በቀዷ መልክ ይሰግዳል። ስለዚህ ሰውየው ከሱብሒን ሳይሰግድ በእንቅልፍ ምክንያት አልፈውበት ልክ ዙሁር ከአዛን ከተባለ በኋላ ቢነሳ ቀድሞ መስገድ ያለበት ወቅቱ የገባበትን ሶላት ነው። ዙሁር ሊሰግድና ከዚያ ያን ሱብሒን ያለፈውን በቀዷ መልክ ይሰግዳል። ከዙሁር በፊት ከተነሳ ግን የዛኔ ሱብሒን ይሰግዳል። ከዚያ ዙሁርን በጊዜው ጠብቆ ይሰግዳል ማለት ነው። ጀዛከላህ ኸይር ወያኩም። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ኡስታዝ ሰላም ኖት? ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አልሐምዱሊላህ። እንዴት ነህ? ሰላም አልሐምዱሊላህ። እሺ ሁላችሁንም ሰላሙ አለይኩም ወረሕመቱላሂ ብያለሁ። ሰው ጠይቅልኝ ብሎ ነው ወይ ብሎኝ ነው ያው የተወሰነ እንትን ብዬ ከዛ የሰው ጥያቄ ነው የማቀርብልህ። ሰላት ላይ ሰውየው በጀና ከባለቤቱ ጋር ተኝቶ ጠዋት ምን ችግር አለው ታጠባለሁ ብሎ ሳይታጠብ ጠዋት ማለት ነው ሱብያው እንደ ኢትዮጵያ ውስጥ ያለውን ይቀዘቅዛል ብሎ ይቀዘቅዘኛል ምናምን ብሎ ከዛም በኋላ ሳይታጠብ ይሰግድና ሱብሂ ሰላት ቀን ላይ ነው የሚታጠበው። አንደኛው ይሄ እንዴት ይታያል ነው። የሚቀጥለውን ጥያቄ እንትን ከማለት በፊት ይህን ብትመልስልኝ ችግር አለው ወይስ እንዴት ነው? የሱብሒ ሶላት ወቅቱን ጠብቆ መሰገድ አለበት። ማንኛውም አምስቱ ማውቃት ሶላቶች አላህ ሱብሓነሁ ወተዓላ በቁርአን ላይ ሐፊዙ ዐለ ሶለዋት ይላል። ሶላቶቻችሁን ጠብቃችሁ ስገዱ ይላል። እነዚህ ሶላቶች ጊዜ ገደብ አላቸው። በጊዜ ገደባቸው ሊሰገዱ ይገባል ሁላቸው። አላህ ሱብሓነሁ ወተዓላ በሱረቱ ኒሳ ላይ ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ይላል። ሶላት በአማኞች ላይ በገደብ ተደንግጋለች ይላል። ስለዚህ ጊዜ ገደባቸው ግድ ይላል ማለት ነው። ስለዚህ ጥያቄ እሱ አይደለም ኡስታዝ አፍወን ሰውየው ሳይታጠብ ሰግዷል እኮ በተያሙም አድርጎ ነው የሰገደው እኮ። አሁን የሰላት ወቅት ማለፍ ሳይሆን አልታጠም ብሎ ነው እኮ ሰላቱን ሰግዷል በታይሙ። ያ ሰላቱ እንዴት ይሆናል? እንደገና ደግሞ ማድረግ ይችላል። እንደዛ አይነት ነገር ነው። ወደ እሱ ልመጣ ነበር መጀመሪያ ጊዜውን ስለመጠበቅ። ከዚያ በኋላ በጊዜው ጀናባ ከሆነ ወቅቱን ጠብቆ ትጥበት ማድረግ እንዳለበት፣ ከዚያ በኋላ ቢሰግድ እስከነ ጀናባ እንዴት መሆን አለበት የሚለው እንድናገር ነበር። ቀጥታ መልሱ ለአንድ አንድ ሰው ጀናባ ሆኖ ከሆነ የሶላት ወቅት ከደረሰበት ታጥቦ መስገድ አለበት። ይሄ ታወቀ ነው። አላህ ሱብሓነሁ ወተዓላ እንደተናገረው በሱረቱል ማኢዳ ላይ ወኢን ኩንቱም ጁኑበን